ሰላም ሰላም ውድ የኢንሴንሻል ኤዱኬሽን ቲዩብ ተከታታዮች በዛሬው ኬሚስትሪ ትምህርት ቪዲዮ ይዤላችሁ የቀረብኩት ለ12ኛ ክፍል የሚሆን የኬሚስትሪ ትምህርት ነው። በዛሬ ለሰናችን ለኢትዮ ዩኒቨርሲቲ ኢንትራንስ ኤግዛሚኔሽን የሚጠቅማችሁ ስለ ኢንዱስትሪያል ኬሚስትሪ ወሳኝ የሆኑ ጥያቄዎችን ማለት ነው። አንድ 40 ጥያቄዎችን አጠር ባለ ሰዓት የምናይ ይሆናል ማለት ነው። ለዩቲዩብ ቻናሉ አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ ያደረጋችሁ ኬሚስትሪን ከኔ ጋር በሰፊው ተማምሩ። ወደ መጀመሪያው ጥያቄ እንግባ። Which of the following gas is manufactured using the Haber process? A. Ammonia, B. Nitric oxide or NO ማለት ነው። C. Nitrogen, D. Nitrogen dioxide ይለናል። እዚህ ላይ Haber process ብለን የምንጠራው ናይትሮጂን react with hydrogen give us ammonia. it is reversible reaction ነው። ስለዚህ ይሄ ፕሮሰስ Haber ብለን ጠርተነዋል። ስለዚህ የሚመረተው በዚህ ፕሮሰስ አሞኒያ ይሆናል ማለት ነው። ስለዚህ ማኑፋክቸሪንግ ፕሮሰስ ኦፍ አሞኒያ ሀበር እንደሚባል እዚህ ላይ ተረድታችሁ ናይትሮጅን ሪአክት ዊዝ ሃይድሮጅን ጊቭ አስ NH3 ኦር አሞኒያ ማለት ነው። ስለዚህ መልሱ ኤ ነው ማለት ነው። ኩዌስችን ነምበር 2 which of the following metal is not obtained by commercial electrolytic process? ስለዚህ ኮሜርሻል ኤሌክትሮላይቲክ ፕሮሰስ የማይመረተው የትኛው ነው የሚላችሁ በመጀመሪያ ኤክስትራክሽን ኦፍ ሜታል ወይም ማኑፋክቸሪንግ ኦፍ ሜታል ፍሮም ዴር ኦር ባይ ዩዚንግ ዋት ሂት ሪዳክሽን እና በኤሌክትሮላይቲክ ነው። ስለዚህ ጀነራሊ አክቲቭ ሜታል ብለን የምንጠራቸው በኤሌክትሮላይሲስ ፕሮሰስ ነው ኤክስትራክት የሚደረጉት እንደነ ሶዲየም በተለይ አልካሊ ሜታል እና አልካላይን እርዝ ሜታል ኢንክሉዲንግ አልሙኒየም አክቲቭ የሆኑ ሜታሎች ምን ይደረጋሉ ማለት ነው? ኤሌክትሮላይሲስ እንጠቀማለን። አኖር ላይ ሜታሉ ኤክስትራክት ይደረጋል፣ ካቶድ ላይ ደግሞ ነን ሜታሉ ኤክስትራክት ይደረጋል። ስለዚህ ከነዚህ መካከል ሲልቨር፣ አልሙኒየም፣ ካልሲየም ኤንድ ሶዲየም አልሙኒየም፣ ካልሲየም፣ ሶዲየም እነዚህ አክቲቭ ሜታሎች ናቸው። ኤሌክትሮላይቲክ ፕሮሰስን ይጠቀማሉ እና መልሳችሁ ሲልቨር ደግሞ ፍሪሊ ኤግዚስት የሚያደርግ ሜታል ነው። ሶ ሌላ መንገድ ነው የምንጠቀመው ማለት ነው ለሲልቨር። ሶ መልሳችሁ ኤ ሆና ማለት ነው። ኩዌስችን ነምበር 3 which of the following metal has the highest electrical and thermal conductivity? A. silver, B. cobalt, C. copper, D. nickel ይለናል። ስለዚህ እዚህ ላይ የምትወስዷቸው the most thermal and electrical conductivity behavior ያለው ሲልቨር ነው ማለት ነው። ከዛ በመቀጠል ጎልድ አለ፣ ከዛ ኮፐር ይቀጥላሉ ማለት ነው። ስለዚህ መልሳችሁ ምን ይሆናል ማለት ነው? አሁንም ሲልቨር ነው ማለት ነው። ከፍተኛ ተርማል እና ኤሌክትሪካል ኮንዳክቲቪቲ ቢሄቪየር አለው ማን? ሲልቨር። ኤ the answer is A. question number 4 which of the following element is the second most abundant element in the earth crust? A. aluminum, B. oxygen, C. iron, D. silicon ይለናል። እዚህ ላይ ፈተና ላይ በደንብ ማሰብ ያለባችሁ ስፔሻሊ 6 ኮመን ናቹራሊ በኦከር የሚያደርጉ በመጠናቸው ማለት ነው ከፍተኛ ቦታን የሚሸፍኑ እነዚህን ነገሮችን መያዝ አለባችሁ ማለት ነው። ያ ማለት እዚህ ላይ ኦክሲጅን 46.6% ከቨር ሲያደርግ ከዛ ሲሊከን ሁለተኛ 27.7% ከቨር ያደርጋል። ከዛ ሶስተኛ አልሙኒየም 8.1% ከቨር ያደርጋል። አይረን 5% ከቨር ያደርጋል። ስለዚህ ኦክሲጅን፣ ሲሊከን፣ አልሙኒየም፣ አይረን፣ ካልሲየም፣ ሶዲየም፣ ፖታሺየም፣ ማግኒዥየም እነዚህ እስከ 8 ያሉትን በደንብ በዚች ኦርደር ይዛችሁ ፈተና መግባት አለባችሁ ማለት ነው። ስለዚህ ለዚህኛው ጥያቄ ለተጠየቀው ጥያቄ ማለት ነው which of the following element is the second most abundant element in the earth crust ለሚለው the answer is silicon 27.7%. the answer is D. ወደኛው ጥያቄ ሲገቡ question number 5 which of the following plant nutrient will be produced as a result of nitrogen fixation? A. carbohydrate, B. cellulose, C. mineral, D. protein ይላችኋል። እዚህ ላይ ካርቦሃይድሬት፣ ሴሉሎስ ለምሳሌ ኤ እና ቢ አሁን ናይትሮጅንን ፊክስ ካደረጉት በኋላ ስፔሻሊ ወደ አሞኒያ ከቀየሩት በኋላ ፕላንቶች ከአሞኒያ ምን አይነት ኒውትረንትን ማዘጋጀት ይችላሉ? ወደ 6 አይነት ኒውትረንት አለን። ለምሳሌ ካርቦሃይድሬት፣ ሊፒድ፣
ፕሮቲን፣ ሚነራልስ እያልን የምንጠራቸው አሉ እና ከነዛ ኒውትሮንቶች መካከል የትኛውን ሊያዘጋጁ ይችላል? ባይ ዩዚንግ ናይትሮጅን ፊክሴሽን ፕሮሰስ ነው የሚለን። ካርቦሃይድሬት ሴሉሎስ ይላቸዋል። ካርቦሃይድሬት እና ሴሉሎስ ኤ እና ቢ ዘሴም ናቸው፣ ልዩነት የላቸው። ቢኮዝ ሴሉሎስ ኢዝ ፖሊመር ኦፍ ካርቦሃይድሬት ነው። ስለዚህ ሲ ደግሞ ሚነራል ደግሞ አይረን፣ ማግኒዥየም፣ ካልሽየም አይነቶች ናቸው እነዚህ። ዲ ፕሮቲን ፖሊመር ሆኖ ፋንክሽን ግሩፑ አማይድ ግሩፕ ነው። ስለዚህ ናይትሮጅንን ፊክስ ሲያደርጉ ናይትሮጅን ሞለኪልን ወደ አሞኒያ ከቀየሩ በኋላ አሞኒያ አማይድ ግሩፕን ስለሚይዝላቸው ይህ አማይድ ግሩፕ ወይም አሚኖ ግሩፕ ደግሞ የያዘው ፕሮቲን ነው ማለት ነው። ሶ ዘ አንሰር ኢዝ ዲ። ኩዌስችን ነምበር 6 which of the following metals alloy does not contains tin? A brass, B bronze, C pewter, D plumber solder ይላቸዋል። ከነዚህ መካከል ያልያዙ የትኛው ነው ይላቸው። ብራስ፣ ብሮንዝ፣ ፒውተር፣ ፕላምፐር ኤንድ ሶልደር ይላቸዋል። ሶ ይችን መመልከት አለባቸው፣ ፈተና ላይ በጣም ወሳኝ ነች። ከአሉይ በተለይ ይሄ ኮሜርሻሊ የምንጠቀማቸው ናቸው። ለምሳሌ ሳንቲም ላይ ሊሆን ይችላል፣ ጌጣጌጥ ላይ ሊሆን ይችላል፣ ወተር ፓይፕ ላይ ሊሆን ይችላል እና የምንጠቀማቸው አሉ። ስትሬንግዛቸው ወይም ቴንሳይል ስትሬንግዛቸው እንዲጨምር አንዱ ሜታል ከሌላኛው ሜታል ሚክስ በማድረግ የተለያዩ አሎይች ይሰራሉ። እነዚህ ደግሞ በተለይ የኮፐር የቲን እና የዚንክ አሎይ የሊድ አሎይ ፈተና ላይ መጠበቅ አለባቸው እና the main constituents of brass is copper and zinc ነው። ኮፐር እና ምን ይዟ ማለት ነው? ዚንክ ይዟ ማለት ነው። ብሮንዝ ግን ኮፐር እና ቲን ይዟ ማለት ነው። whereas solder is lead and tin ነው እና ብራስ የያዘው ኮፐር እና ዚንክን ነው ማለት ነው። እና ጥያቄው ከነዚህ መካከል ምንን ያልያዘ ነው የሚላችሁ? ቲን ወይም ቆርቆሮ የሚባለው ነገር ያልያዘው የትኛው ነው የሚለን? so the answer is brass ነው ማለት ነው። brass contains copper and zinc፣ bronze ደግሞ copper and tin፣ pewter መልቲ ሜታል ነው ያዘው። ይሄ ብዙ ሜታሎችን ይዟል። ሊድን ይዛል፣ ኮፐር ይዛል፣ እነ ቢትመስን ይዛል። ብዙ ሜታሎችን በአንድ ሚክስ አድርጎ ለጌጣጌጥነት የምንጠቀምበት አሎይ ነው ማለት ነው። ስለዚህ መልቲ ሜታሎችን የያዘ ነው ፒውተር ብለን የምንጠራው። ፕላምበር ደግሞ ምንድነው? ፕላምበር ባይ ዘ ወይ ሊድ እና ቲንን የያዘ ነው። ሶ ዘ አንሰር ኢዝ ኤ ነው ማለት ነው። ኩዌስችን ነምበር 7 question number 7 which of the following is the most important ingredient used for production of DAP fertilizer? DAP fertilizer ማለት እንግዲህ ዳፕ ብለን የምንጠራው ምንድን ነው? ዳይ አሞኒየም ሃይድሮጅን ፎስፌት ማለት ነው። ዳይ አሞኒየም ወይም NH4 the whole 2 HPO4 is ዳፕ ነው። ስለዚህ ዳፕ ብለን የምንጠራው ዳይ አሞኒየም ሃይድሮጅን ፎስፌት እሱ የተመረተው ከምንድን ነው? ኤ አሞኒያ ኤንድ ፎስፎሪክ አሲድ፣ ቢ ናይትሪክ አሲድ ዩሪያ ፎስፎሪክ አሲድ፣ ሲ ፎስፎሪክ አሲድ ዩሪያ ኤንድ አሞኒያ፣ ዲ ሰልፈሪክ አሲድ አሞኒያ ኤንድ ዩሪያ ይላቸዋል። ስለዚህ ይሄ አሲድ ቤዝ ሪያክሽን ሳልት ፎርሜሽን ነው። ስለዚህ ዳፕ ማለት ኢዝ ፎርም ኦፍ ሳልት ነው። ዳይ አሞኒየም ሃይድሮጅን ፎስፌት ኢዝ ፕሮዲውስ ፍሮም አሞኒያ ኤንድ ፎስፎሪክ አሲድ። ዘ አንሰር ኢዝ ኤ ነው ማለት ነው። ከምና ከምን የተመረተው ማለት ነው? ከአሞኒያ እና ከፎስፎሪክ አሲድ ይሆና ማለት ነው። ሶ ዘ አንሰር ኢዝ ዲስ ዋን ኤ ነው ማለት መልሱ። ኩዌስችን ነምበር 8 heating pyrite in air to remove sulfur is known as A vulcanization, B calcination, C roasting, D reduction። ሜታልን ኤክስትራክት በምናደርግበት ጊዜ ከኦሩ ማለት ነው ስፔሻሊ ሰልፋይድ ኦልዌይስ ሪኳየር ዋት ሮስቲንግ ኢን ኦርደር ቱ ኤክስትራክት ኢዝሊ ማለት ነው። ሮስቲንግ ይጠይቃሉ። ሮስቲንግ ብለን የምንጠራው ሰልፋይድ በርን ዊዝ ኦክሲጅን በቃ በኦክሲጅን ማቃጠል ማለት ነው፣ መቁላት ማለት ነው። ስለዚህ ይህ አይነት የሚጠይቁት ደግሞ ምንድነች ናቸው? ሰልፋይዶች ናቸው። ሶ ይሄ ፓይራይት ብለን የምንጠራው ሂቲንግ ፓይራይት ከተባለ ለምሳሌ አይረን ሰልፋይድ ሊሆን ይችላል። ኮፐር ወይም ቻልኮ ፓይራይት ብለን የምንጠራው የኮፐር እነሱ ምን ይጠይቃሉ ማለት ነው? ሮስቲንግ ነው። ሰልፋይድ ኦሮች ሮስቲንግ ይጠይቃሉ። ቀጥታ ከሰልፋይድ ወደ መቀየር አለባቸው፣ ወደ ኦክሳይድነት መቀየር አለባቸው። ሶ ዘ አንሰር ኢዝ ሲ ነው። ሮስቲንግ ሂቲንግ ኦፍ
አይረን ሰልፋይድ ኦር ኮፐር ሰልፋይድ ሊሆን ይችላል ወይንም ሜታል ሰልፋይድ with the presence of oxygen to produce oxide in order to what? Extract easily ማለት ነው። So the answer is C. Question number 9. Which method is used for concentrating a bauxite ore ይለናል። ቦክሳይት ኦር ብለን የምንጠራው ኮንሰንትሬት ለማድረግ የምንጠቀምበት መንገድ አለ። ኤ ማግኔቲክ ሰፓሬሽን፣ ቢ ፍሮዝ ፍሎቴሽን፣ ሲ ሊቺንግ፣ ዲ ሊቪጌሽን ይለናል። እና ማግኔቲክ ሰፓሬሽን ማግኔቲክና ነን ማግኔቲክ ማቴሪያል ለመለየት ነው። መጠኑን የኦሩ መጠን ከፍ ለማድረግ ከሚገኝበት ናቹራል አባንደንሱ ከሌላ ጋንጊው ወይም ቆሻሻ ጋር ማለት ከጋንጊ የሆነ ነገር ቆሻሻ ነገር ይኖራልና ከሱ መጠኑን ከፍ ለማድረግ የምንጠቀመው ምንድነው? ማግኔቲክ ሰፓሬሽን፣ ፍሮዝ ፍሎቴሽን፣ ሊቺንግ። መልሱ እንግዲህ ፍሮዝ ፍሎቴሽን ብለማለት ባይ ዩዚንግ ዋት ኦይል ሃይድሮፎቢክ እና ምን አለ ማለት ነው ወተርፎቢኮች ይኖራሉ ማለት ነው። ስለዚህ ማነው ሃይድሮፎቢክ ወይም ወተርፎቢክ ብለን የምንጠራው አለ። አንዱ ይዘግጣል፣ አንደኛው ደግሞ ከላይ የሆነ ማለት በተለይ ኦሮቹ ከላይ እንዲሳፈፉ እናደርጋለን ዘይት በመጠቀም ግን ማግኔት ሰፓሬሽን ማግኔትና ነን ማግኔት መለየት ነው። ሊቺንግ ብለን የምንጠራው ለምሳሌ አልሙኒየምን ኤክስትራክት ሲደረግ አልሙኒየም ኦክሳይድ ኔቸሩ አምፎተሪክ ኦክሳይድ ነው። ሶ አምፎተሪክ ኦክሳይድ ደግሞ ከአሲድም ከቤዝም ጋር ሪያክት ያደርጋል። ስለዚህ አልሙኒየም ኦክሳይድን በሶዲየም ሃይድሮክሳይድ ትሪት እናደርገዋለን፣ ወደ ሶዲየም አልሙናይት ይቀየራል። ስለዚህ ወደ ሶዲየም አልሙናይት ሲቀየር ይሄን ፕሮሰስ ወይም ትሪቲንግ ኦፍ ሜታል ኦር by using chemical leaching ይባላል። ሊቺንግ so the answer is C. ቦክሳይት ኮንሰንትሬትድ የሚደረገው በሊቺንግ ነው። ለሱ የሚጠቅም ፕሮፐር ሶልቨንት በመጠቀም አልሙኒየምን ኦክሳይድን በሶዲየም ኦክሳይድ ዲዞልቭ በምታደርጉበት ጊዜ አልሙኒየም ኦክሳይድ ቤዚክም የአሲድም ኦክሳይድ ባህሪ ስላለው ከቤዝ ጋር ሪያክት ማድረግ ስለሚችል ስለዚህ በሶዲየም ኦክሳይድ ትሪት አድርጋችሁ መጠኑን ከፍ ታደርጋላችሁ። ሶ ያ ፕሮሰስ ሊቺንግ ብለን እንጠራዋለን። ሶ አንሰር ሲ ነው ማለት ነው። ኩዌስችን ነምበር 10 the salt which is least likely to be found in mineral form is A nitrate, B sulfide, C carbonate, D phosphate. The answer is A ነው because nitrate all salt of nitrates are soluble in water በወተር ሶሉብል ስለሆኑ ሚነራል ብለን የምንጠራው ደግሞ ናቹራሊ አባንደንስ ሶሊድ ሰብስታንስ ሚነራል ይባላል። ስለዚህ ናይትሬት ደግሞ በወተር ዲዞልቭ ስለሚሆን ናቹራሊ ሶሊድ ሆኖ አናገኘውም። በመልክ ልናገኝ እንችላለን በሶሉሽን ፕላስ ደግሞ በወተር ዲዞልቭ ከሆነ በኋላ ፕላንቶች ይጠቀሙታል ቢኮዝ ኢት ኢዝ ፉድ ኦፍ ፕላንት። ናይትሬት ማለት የፕላንቶች ምግብ ነው ማለት ነው። ስለዚህ መልሳችሁ ኤ ነው ማለት ነው። በሚነራል መልክ ማናገኘው ናይትሬቶችን ነው ማለት ነው። ኩዌስችን ነምበር 11 አይረን ኦር that resembles gold and hence called what? full gold ብለን እንጠራዋለን። የውሸት ወርቅ የሚመስል የሚባል አለ። ኤ አይረን ፓይራይት፣ ቢ ማግኔታይት፣ ሲ አርጀንታይት ብለን እንጠራዋለን። አርጀንታይት፣ ዲ ሄማታይት አለ እና መልሳችሁ አይረን ፓይራይት ነው። ምን ይመስላችሁ? ይሄ ነው አይረን ፓይራይት ብለን የምንጠራው ልክ ወርቅ ይመስለናል፣ ግን አይደለም፣ ውሸት ነገር ነው ማለት ነው። ይሄ ደግሞ ሪል ጎልድ ነው። ይሄ አይረን ፓይራይት ነው ወይንም አይረን ሰልፋይድ ነገር ነው ማለት ነው። በሰልፋይድ መልክ ያለው ይሄ አይረን ፓይራይት ይባላል። ስለዚህ ሰልፋይድ ኦፍ አይረን ፉልስ ጎልድ ብለን እንጠራዋለን። ዴንሲቲው 4.8 ነው። የዛ ዴንሲቲው 19.3 ነው ማለት ነው። እሱና መልሳችሁ አይረን ፓይራይት ኢዝ ዘ አንሰር ኤ ነው ማለት ነው። ስለዚህ እቺን አይነት ጥያቄ በደንብ አስቡ ፈተና ላይ። An ore is concentrated by froze flotation because the ore particles are lighter, B insoluble in all solvent, C charged, D hydrophobic ይላቸዋል። ቀላል ስለሆነ ይላቸዋል። ላይተር ስለሆነም አይደለም። ምክንያቱም አይረን ሰልፋይዱ 4.8 ዴንሲቲ ያለው ለምሳሌ አይረን ሰልፋይድ ብትወስዱ ብዙ ጊዜ ፍሮዝ ፍሎቴሽን የምትጠቀሙት ለሰልፋይዶች ነው ማለት ነው፣ በክብደቱ አይደለም። ዋና ጥያቄ ግን ሃይድሮፎቢክ
ቢሄቨር አለው እና በኦይልም ምን ይደረጋል ማለት ነው ፍሎት እንዲያደርግ ይደረጋል ማለት ነው። እና መልሳችሁ ሃይድሮፎቢክ ኔቸር አለው። ሃይድሮፎቢክ እስከሆነ ድረስ ከላይ ምን ያደርጋል ማለት ነው ፍሎት ያደርግላቸዋል ማለት ነው። ወይም ዌይት ኔቸር የለውም፣ ወደ ውስጥ ውሃን መያዝ አይችልም ማለት ነው። ውሃን አያስገባም ማለት ነው። እና መልሳችሁ ዲ ነው ማለት ነው። Question number 30. Preservation usually involve preventing except ወይም preservation of food usually involve preventing except A. the growth of bacteria, B. the growth of fungi and other microorganisms, C. increasing the oxidation of fats which cause rancidity, D. decreasing of decomposition of food and by what ባክቴሪያ ወይንም ስፖይሊንግ ኦፍ ፉድ ባይ ባክቴሪያ እንደማለት ነው። እና መልሳችሁ ዲ ነው። ምክንያቱም ከላይ ምን ይላችኋል? ፕሪቨንቲንግ መከላከል ነው። ስለዚህ የባክቴሪያን እድገት መከላከል፣ የፈንገስ ወይም የማይክሮ ኦርጋኒዝም እድገት መከላከል፣ ሁለተኛ ደግሞ ራንሲዲቲ ወይም ስፖይሊንግ ኦፍ ፉድ ኦር ፋትን መጠን መቀነስ ወይም ፕሪቨንት ማድረግ። በጣም እየጨመረ ያለውን እሱን ኢንክሪዚንግ የሚያደርገውን እንሱን ምን ማድረግ አለ? ፕሪቨንት ማድረግ። ግን ዲክሪዚንግ ኦፍ ዲኮምፖዚሽን ኦፍ ዋት ፉድ ባይ ባክቴሪያ። ዲክሪዝ ላይ ኔጌቲቭ ኦፍ ኔጌቲቭ ነው። ፕሪቨንቲንግ መከላከል ነው። ዲክሪዚንግ ኦፍ ዲኮምፖዚሽን ኦፍ ፉድ ባይ ባክቴሪያ ማለት ራሱ ይሄ ዲክሪዚንግ ኦፍ የሚላችሁ ራሱ እየተከላከላችሁ ነው እና ኔጌቲቭ ኦፍ ኔጌቲቭ አደረገባችሁ። ስለዚህ መልሳችሁ ዲ ነው ማለት ነው። ዲክሪዚንግ ኦፍ ዲኮምፖዚሽን ኦፍ ፉድ ባይ ባክቴሪያ እሱን ፕሪቨንት አናደርግም። ኢንክሪዚንግ ኦፍ ዲኮምፖዚሽን ኦፍ ፉድ ባይ ባክቴሪያ ሆኖ በሆን ያው እሱ ነገር መቀነስ እንችላለን፣ ምክንያቱም ፕሪዘርቭ ማድረግ ነው። ይሄ የመጀመሪያውን ዲክሪዚንግ ኦፍ ዲኮምፖዚሽን ኦፍ ፉድ ባይ ባክቴሪያ በባክቴሪያ ምክንያት የምግብን መበላሸት ለመቀነስ ፕሪቨንት አናደርግም፣ መልሰን አንከላከልም። የሚቀንሰውን ነገር እንዳይበላሽ የቀነሰላችሁ ነው፣ ግን መልሳችሁ ፕሪቨንት ማድረግ አትችሉም ማለት ነው። እና መልሳችሁ ዲ ነው ማለት ነው። 1-4 an explanation which is not common to both contact and Ostwald process is A. there is redox reaction, B. smaller oxides are changed to higher oxide, C. metal catalyst is used, D. gaseous reactant is oxidized to gaseous product። ስለዚህ ጠይቃችሁት ኦስትዋልድ ፕሮሰስ ብለን የምንጠራው ፕሮሰስ ዩዝድ ፎር ሜኪንግ ናይትሪክ አሲድ ነው። ኮንታክት ፕሮሰስ ደግሞ ሰልፈሪክ አሲድ ነው። ስለዚህ በኦስትዋልድ ፕሮሰስ እና በኮንታክት ፕሮሰስ መካከል ያለው ልዩነት ምንድን ነው ሲባል ኢን ኮንታክት ፕሮሰስ ዩ ካን ዩዝ ኤ ካታሊስት ኢን ተርምስ ኦፍ ዋት ኦክሳይድ ነው። ስለዚህ ሜታል ኦክሳይድ ነው የምትጠቀሙት። ያ ሜታል ኦክሳይድ ምንድነው? ቫናዲየም ፔንታ ኦክሳይድ ማለት ነው። ምን ላይ ነው? ይሄ ኮንታክት ፕሮሰስ ላይ ነው። ኦስትዋልድ ፕሮሰስ ላይ ደግሞ እንደምትጠቀሙት ሜታል ነው ማለት ነው። ሜታሉ ማን ነው? እዚህ ላይ የምንጠቀመው ሌላ ሜታል አለ፣ ፕላቲኒየም ልትጠቀሙ ትችላላችሁ ማለት ነው። ስለዚህ መልሳችሁ እንደማለት ሜታል ካታሊስት ዩዝድ ኦስትዋልድ ፕሮሰስ ከኮንታክት ፕሮሰስ የሚለየው ሜታሊክ ወይም ሜታል ካታሊስት በመጠቀሙ ነው ማለት ነው። ተመልከቱ። ፕላቲኒየም ተጠቅማችሁ አሞኒያ ሪአክት ዊዝ ኦክሲጅን ጊቫስ ይሄ ያላችሁ ይሄን ፎርም ያደርጋል። በ825 ዲግሪ ሴልሲየስ ነው ናይትሪክ ኦክሳይድን ይሄን ፎርም አደረገ። ናይትሪክ ኦክሳይድ ፋርዘር ኦክሲዴሽን ያካሂዳል ወደ ናይትሮጅን ዳይኦክሳይድ ነው። ዘሴም ነው። ይሄ ሁለታቸው ላይ አንድ አይነት ነው። ከዚህ ይሄን በወተር ዲዞልቭ ታደርጋላችሁ ናይትሪክ አሲድን ፈጠራችሁ ማለት ነውና ልዩነታቸው ኦስትዋልድ ፕሮሰስ ሜታል ካታሊስት ሲጠቀም፣ ኮንታክት ፕሮሰስ ደግሞ ምን ይጠቀማል ማለት ነው? ቫናዲየም ፔንታ ኦክሳይድ ይጠቀማል ማለት ነው። እና መልሳችሁ ሲ ነው ማለት ነው ለዚህ ጥያቄ። the answer is what metal catalyst used by Ostwald process። በኦስትዋልድ ፕሮሰስ ሜታል ካታሊስት ትጠቀማላችሁ። question number 1-5 which metal differ from the other in method employed to extract it from what the ore it's ore ማለት ነው። ከኦራቸው ይሄ ተመሳሳይ ጥያቄ ነው። ካልሲየም፣ አልሙኒየም፣ ሶዲየም ሰጥቷቸዋል። እነዚህ ሶስቱ ኤሌመንቶች ምንድናቸው ማለት ነው? አክቲቭ ናቸው። አክቲቭ ከመሆናቸው የተነሳ ምን ይጠቀማሉ? ኤሌክትሮላይቲክ ፕሮሰስን ይጠቀማሉ አት ዘ ኤንድ ላይ ማለት ነው። ዲላይ ግን ሊድ ነው፣ ሌላ መንገድ ነው ያለው ሊድ ማለት ነው። ስለዚህ መልሳችሁ ዲ ነው ማለት ነው።
አሁን ይሄ ጥያቄ የሚደጋገመው ምንድነው? አክቲቭ ሜታል ኤክስትራክት የሚደረጉት በኤሌክትሮላይሲስ ሲሆን ሌሎች ሜታሎች ደግሞ በሂት ሪዳክሽን ነው ማለት ነው። ልክ አይረን የሚመረተው በብላስት ፈርናንስ ሂት ተደርጎ ነው፣ በካርበን ነው። ሊድም በካርበን ነው ባይ ዘ ዌይ ሪዲዩስድ የሚደረገው ማለት ነው። ስለዚህ መልሳችሁ ዲ ነው ማለት ነው። question number 16 which process involve carbon sinking? ካርበን ሲንኪንግ ብለን የምንጠራው የትኛው ነው? ኤ ፎቶሲንቴሲስ፣ ቢ ዲኬይ ኦፍ አኒማል፣ ሲ ሪስፓይሬሽን፣ ዲ ኮምበሽን ኦፍ ፊውል ይላቸዋል። ካርበን ሲንኪንግ ማለት ካርበን ዳይኦክሳይድን አብዞርብ ማድረግ ማለት ነው። ካርበን ዳይኦክሳይድ ኢዝ አብዞርብድ ባይ ዋት ፕላንት፣ በፕላንት አብዞርብ ይደረጋል። ፕላንት አፍተር አብዞርቢንግ ዋት ካርበን ዳይኦክሳይድ ካርበን ዳይኦክሳይድን አብዞርብ ካደረጉ በኋላ በወተር ዲዞልቭ ያደርጉታል። ከዛ ደግሞ ዲቱ ዘ ፕሬዘንስ ኦፍ ሰንላይት ግሉኮስ ያመርቱበታል ወይም ፎቶሲንቴሲስ ያመርታሉ። ስለዚህ መልሳችሁ ፎቶሲንቴሲስ ፕሮሰስ ዩዝድ አስ ዋት ካርበን ሲንኪንግ፣ ካርበንን አብዞርብ በማድረግ የሚታወቀው የትኛው ፕሮሰስ ነው? ፎቶሲንቴሲስ ነው ማለት። ምክንያቱም ካርበን ዳይኦክሳይድ ከወተር ጋር ዲዞልቭ አድርጎ በሃይድሮጅን በሰንላይት ዲቱ ዘ ፕሬዘንስ ኦፍ ክሎሮፊል ነው የሚባል ፒግመንት ማለት ነው። በሱ ወደ ግሉኮስ ፕላስ ኦክሲጅንነት ይቀይሩታል ማለት ነው። እና መልሳችሁ ፎቶሲንቴሲስ ነው። ዲኬይ ኦፍ አኒማል ማለት ያው እሱ ወደ ፊውልነት ነው የሚቀይረው። ሪስፓይሬሽን መልሶ ካርበን ዳይኦክሳይድ ፕሮዲውስ ማድረግ ነው። ኮምበሽን ኦፍ ፊውል ይሄም ካርበን ዳይኦክሳይድ ማምረት ነው ማለት ነው። የመጀመሪያው ግን ካርበን ዳይኦክሳይድን ኮንሱም ማድረግ ነው። እና መልሳችሁ ኤ ነው ማለት ነው። question 17 sulfur dioxide react with oxygen give us 2 mole of sulfur trioxide. This is contact process, exothermic. The equation above refer to the second stage of the contact process. What are the optimum conditions to favor the yield of sulfur trioxide? In order to produce high amount of sulfur trioxide, contact process ላይ ከምትጠይቁ ጥያቄ ይች ነች። የሰልፈር ትራይኦክሳይድ መጠን ከፍ ለማድረግ ምን መጠቀም አለብን? ምን አይነት ኮንዲሽኖች ብታሟሉ ይላቸዋል። እንግዲህ ሪያክታንቱም ፕሮዳክቱም ጋዝ ነው፣ በት ሪያክሽኑ ደግሞ ኤግዞተርሚክ ነው። ስለዚህ ኤግዞተርሚክ ሲሆን ቴምፕሬቸር መጨመር የለባችሁም። ሁለተኛ ደግሞ ቼንጅ ኔን ስሩት። የሪያክታንት ሞል 2 እዛ ያላችሁ እዛ 1 አለ፣ እዚህ ግን ስንት አለ? 2 አለ። ሞል ኦፍ ሪያክታንት ግሬተር ዛን ሞል ኦፍ ፕሮዳክት ነው። ሶ ኢንክሪዚንግ ፕሬሸር ኢዝ ፌቨሬብል ቱ ፎርም ዋት ላርጅ አማውንት ኦፍ ሰልፈር ትራይኦክሳይድ። ሶ ፕሬሸሩን መጨመር ኤ ሎ ፕሬሸር፣ ሃይ ቴምፕሬቸር፣ ሃይ ፕሬሸር፣ ሃይ ቮሊዩም ይላቸዋል። ኤና ዲ ዘሴም ናቸው። ሃይ ቮሊዩም ማለት ሎ ፕሬሸር ማለት ነው። ቢ ሃይ ቴምፕሬቸር ይላቸዋል። ኤግዞተርሚክ ነው፣ አይፈቀድም። ምክንያቱም ሂት ሪሊዝ እያደረገ ሂት መጨመር የለባቸውም። እና መልሳችሁ ሃይ ፕሬሸር ነው። ቢኮዝ ሞል ኦፍ ሪያክታንት ግሬተር ዛን ዋት ሞል ኦፍ ፕሮዳክት ነው። ስለዚህ ወደ አነሰው ሽፍት ያደርጋል ማለት ነው። question 18 which one of the following is chemically used to disinfect water? A fluorine, B nitrogen, C oxygen, D chlorine. ክሎሪን ወተርን ዲስኢንፌክት ለማድረግ ወይም ባክቴሪያን ኪል ለማድረግ ለመጠጥ ውሃ ዲስኢንፌክታትነት እንጠቀምበታለን። ስለዚህ መልሳችሁ ክሎሪን ነው ማለት ነው፣ ዲ ማለት ነው። question number 19 which one of the following metal form a volatile compound during the extraction process ይላቸዋል። አይረን፣ ኮባልት፣ ኒኬል፣ ኮፐር። እንግዲህ ሜታ ሆኖ ቮላታይል ኮምፓውንድ ሪሊዝ የሚያደርግ ይሄ ጀነራል ኒውሌጅ ነው፣ የያዙት በደንብ አድርጋችሁ። ሜታሉን ኤክስትራክት በሚደረግበት ጊዜ ቮላታይል ኮምፓውንድ ይፈጥራል። ያ ቮላታይል ኮምፓውንድ የሚፈጥር ሜታል የትኛው ነው የሚላችሁ አይረን፣ ኮባልት፣ ኒኬል፣ ኮፐር ይላቸዋል። ሶ ዘ አንሰር ኢዝ ኒኬል ነው። እንዴት ነው የሚፈጥረው? ይሄን አይነት ነገር ፎርም ያደርጋል። ኒኬል ሪአክት ዊዝ 4 ሞል ኦፍ ካርቦን ሞኖክሳይድ ጊቭ አስ ኒኬል ሊጋንድ ይባላል። ይሄ ፎርም ያደርጋል። ይሄ ቮላታይል ነው፣ ይተናል ማለት ነው። እንግዲህ ሜታል ኮምፓውንዱ ይተናል። ስለዚህ የኒኬል ኤክስትራክት ወይም በካርቦን ሞኖክሳይድ ሬዲዩስድ ሲደረግ በዛ አይነት መንገድ ነው ማለት ነው። ቮላታይል የሆነ ኮምፓውንድ ይፈጥራል ማለት ነው። እና መልሳችሁ ኒኬል ይሆናል ማለት ነው፣ ሲ ነው ማለት ነው። question number 20 which one of the following is the most important source for the extraction of iron? hematite, bauxite, chalcopyrite, sphalerite. Which of the following is the most important source for what? The extraction of iron? A hematite, B bauxite, C chalcopyrite ይላቸዋል። ዲ ስፋለራይት ተሰጥቷቸዋል ማለት ነው።
ስለዚህ መልሳችሁ ሄማታይት ነው። ሄማታይት ኢዝ ዘ ፕሪንሲፓል ኦር ኦፍ አይረን ነው ማለት ነው። ስለዚህ አይረን ኦሩ ለኤክስትራክሽን የምንጠቀመው አይረን 3 ኦክሳይድ ነው ማለት ነው። አይረን 3 ኦክሳይድን እንጠቀማለን። እሱ መልሳችሁ ኤ ነው ማለት ነው። Question 21 the conversion of nitrogen gas to nitrate by bacteria is called nitrification። ሌሎቹ መቶ ትችላላችሁ። ናይትሮጅንን ወደ ናይትሬት የምንቀይርበት አለም ደግሞ አሞኒያን ወደ ናይትሬት የምንቀይርበት ፕሮሰስ ናይትሪፊኬሽን ብለን እንጠራዋለን ማለት ነው። ይሄ ምንም ሌላ አማራጮችን የምትጠብቁበት አይደለም ማለት ነው። Question 22 the most abundant metal on the surface of the earth is iron, አልሙኒየም፣ ካልሲየም፣ ሶዲየም። ይሄ ኦከራንስ በደንብ ትጠይቃላችሁ። መልሳችሁ አልሙኒየም ነው ማለት ነው። Question 23 which one of the following metal is extracted by the thermal reduction process? አልሙኒየም፣ ሶዲየም፣ አይረን፣ ማግኒዥየም። እንግዲህ መልሱ አይረን ነው። by using blast furnace device አይረንን ከሄማታይት ወደ አይረን ፒግነት እንቀይራለን። ያ ፕሮሰስ ሂት ሪዳክሽን ወይም ተርማል ሪዳክሽን ፕሮሰስ ብለን እንጠራዋለን። ሌሎቹ ደግሞ በኤሌክትሮላይሲስ ፕሮሰስ ናቸው ቢኮዝ አክቲቭ ሜታል ስለሆኑ። ሶ ዘ አንሰር ኢዝ ሲ። Question 24 process in which sodium carbonate is manufactured is called A. calcination, B. Solvay process, C. metallurgy, D. carbonation. The answer is Solvay process. Solvay process ይሄን ይመስላል። ይችን ስቴፕ መከተል ትችላላችሁ፣ አለ መጻፋችሁ ማየት ትችላላችሁ። አሞኒያ ጋዝን ትጠቀማላችሁ። እንደገና መልሶም ሪሳይክል የሚደረገው አሞኒያ ጋዝ ነው። ካሁን በፊት አንድ ጠይቅ ያለው በዚህ መሰረት ማለት ነው። እና ሶልቬይ ፕሮሰስ ስቴፑ ይችን ትመስላለች ማለት ነው። ዋን ጠይቄ ሶዲየም ካርቦኔትን ለማምረት ሶልቬይ ፕሮሰስ ትጠቀማላችሁ ማለት ነው። Question 25 which is the most common ore used for the extraction of copper? Copper 2 oxide, copper sulfate, ኮፐር ካርቦኔት ወይም ኮፐር ቱ ካርቦኔት፣ ኮፐር ይሄኛው ማለት ነው ቻልኮ ፓይራይት ይላቸዋል። ሶ አንሰር ኢዝ ዲ ቻልኮ ፓይራይት። ኮፐርን ኤክስትራክት ለማድረግ የምንጠቀምበት ስቴፕ ነው ማለት ነው። ይሄኛው ማነው ኦር ነው ማለት ነው። እና መልሳችሁ ዲ ነው። 26 which one of the following material has maximum ductility nature? A. nickel, B. aluminum, C. milled steel, D. copper. The answer is copper. ኮፐር ወደ ቲን ሺት እና ወደ ዋየርነት መቀየር የሚችል ከፍተኛ ማሌቢሊቲ ወይም ዳክቲሊቲ ኔቸር ያለው ኮፐር ነው ማለት ነው። ከነዚህ መካከል ሶ መልሳችሁ ዲ ይሆናል ማለት ነው። Question 27 which of the following statement concerning petroleum is incorrect? A. it is a renewable energy source, B. it is a fossil fuel ይላቸዋል። C. it is a mixture consisting mainly of what? hydrocarbon. D. it was formed from marine organism which died millions of what? year ago. እና እነዚህ ነገሮችን የያዘ ነው ማለት ነው። መልሳችሁ ምን ይሆናል ማለት ነው? ከነዚህ መካከል it is renewable energy ነው ይላቸዋል። አይደለም። ፔትሮሊየም የማይታደስ የተፈጥሮ ነዳጅ ነው ማለት ነው። ስለዚህ መልሱ ኤ ነው። Which types of glass is manufactured using boron 3 oxide in terms of limestone? ወይም plus of what? limestone። በላይምስቶን ቦታ by the way ሶዲየም ላይም ግላስ ብለን የምንጠራው አለ። ይሄ ለመስኮት ምናምን እንጠቀመው በጣም ቺፕ የሚባለው ግላስ አለ። በካልሲየም ካርቦኔት ቦታ ቦሮን 3 ኦክሳይድ ተጠቅማችሁ የምታመርቱ ግላስ ፓይሬክስ ግላስ ይባላል። used for what? ላብራቶሪ ኢኩዊፕመንት ለላብራቶሪ ኢኩዊፕመንት ወይ ማቴሪያሎች እንጠቀምበታለን። አምለሳችሁ ኤ ነው ማለት ነው። ፓይሬክስ ግላስ። 29 in the tanning process what is the purpose of adding brine or sodium solution? sodium chloride solution. It is used to soft the skin, B. facilitate the removal of hair, C. facilitate the removal of unwanted flash, D. dehydrate and killing bacteria. ያው ዲሃይድሬት ማለት ለማድረቅ እንጠቀምበታለን። ሁለተኛ ደግሞ ባክቴሪያዎችን ለመግደል እንጠቀምበታለን። the answer is water absorber ነው እና መልሳችሁ ዲ ነው ማለት ነው። Question 30
which one of the following process is used to shape ceramic into different object? ወደ ሼፕ መቀየር የሚባለው ፕሮሰስ እንግዲህ ሴራሚክን ከምናመርትበት መንገዶች መካከል ማለት ነው። ካልሲኔሽን፣ ቢ ሞልዲንግ፣ ሲ ዴንሲፊኬሽን፣ ዲ ሴቲንግ ይላቸዋል። መልሱ ሞልዲንግ ነው። ወደ ሼፕ የምንቀይርበት ስቴፕ ሞልዲንግ ነው። ካልሲኔሽን ደግሞ ካልሽየም ካርቦኔት ወደ ካልሽየም ኦክሳይድ የሚቀይርበት ዲኮምፖዚሽን ሪያክሽን ነው እና ዴንሲፊኬሽን ደግሞ በሂቲንግ መሰረት አኖንት የሆኑ አነስተኛ ዴንሲቲ ያላቸውን እንዲሁም ደግሞ እንደ ወተር ያሉትን ምን ማድረግ ነው? ማስወገድ ነው። እሱ ዴንሲቲውን በደንብ ከፍ የምናደርግበት መንገድ ነው ማለት ነው። መልሳቸው ቢ ነው ማለት ነው። ሞልዲንግ። one of the following is not the use of less known ceramic የሴራሚክ በሶስት አይነት መንገድ እንጠቀመዋለን። አንደኛ ላርጅሊ ኖን የሆነ ዩዝ አለው የሚታወቅ ጥቅም አለው። ሁለተኛ ደግሞ ለስ ኖን የሚባል አለ። ሶስተኛው ደግሞ ፊውቸር ወደፊት እንጠቀማለን የምናስበው የሴራሚክ ጥቅም አለ ማለት ነው። እና እነዚህን ግሬቲን መጽሐፍ ላይ ማየት ትችላላችሁ። ምንድነው ዌል ኖን ዩዝ ኦፍ ሴራሚክ አለ። ኮመንሊ ይሄ ለዲሽ ብዙ ጊዜ ለክችን ዌሮች ምናምን ነገር እንጠቀምበታለን። ለባዝሩሞች ምናምን እንጠቀማለን። ይሄን በቃ ኖን ነው እስካሁን ድረስ የሴራሚክ ማለት ነው። ለሰር ኖን ብለን እንጠራቸው ደግሞ ብዙ ጊዜ ለምን እንደምንጠቀመው ኤሌክትሪካል ኢንሱሌተር፣ ኮምፒውተር ፓርት፣ ቱል፣ ዴንታል ሪፕሌስመንት፣ ኢንጂን ፓርት ኤንድ ታይልስ ኦን ስፔስ ሸትል ኤንድ ቱ ሪፕሌስ ቦን ሰች አስ ዋት ዘ ቦን ኢን ሂፕ። እነዚህ አነስተኛ በትንሹ የምናውቋቸው ናቸው ማለት በሰፊ አይታወቁም፣ ግን ይሄንን ሁሉ ፐርፐዝ ይውላል ማለት ነው። ፊውቸር ደግሞ ልብን በዚህ መተካት ይፈለጋል ማለት ነው። ምንድነው the ceramic may be used to remove impurity from the drinking water ነው የሚለን። ይሄ ፊውቸር ነው by the way and replace heart valve እነሱ ነገሮችን ልንተካበት እንችላለን ማለት ነው። መልሳችን ምን ነው ማለት ነው? ፊውቸር to remove water impurity ፊውቸር ነው ማለት ነው። ሌሎቹ ግን A B C lesser known ceramic use ነው ማለት ነው። Question 32 cement consists of chiefly one of the following mixture ይላቸዋል። ያው ሴመንት ከያዘው ነገር መካከል ካልሽየም ሲሊኬት እና ካልሽየም አልሙናይት ነው ዋናው ነገር። እንዲያትረሱችን መጽሐፉ ላይም እንዳለ በቴብል መመልከት ትችላላችሁ። እዚህ ላይ ካልሽየም ኦክሳይድ አለ ከ50 እስከ 60 ነው። ያ ካልሽየም ሜታል አለ ማለት ከ50 እስከ 60% ያዘ ማለት ካልሽየም ኢን ተርምስ ኦፍ ሲሊከን ሊሆን ይችላል፣ ካልሽየም ኢን ተርምስ ኦፍ አልሙናይት ሊሆን ይችላል። ግን መጨረሻ ሜክስቸሩ ካልሽየም ሲሊኬት አልሙናይቱን ባንድ የያዘ ማለት ነው። እና መልሳችሁ እዚህ ላይ አልሙና የሚባለውንና ማን ይዟ ማለት ነው? ካልሽየም ኦክሳይድን ባንድ ይዟ ማለት ነው። ሲሊካን ለብቻው ቢኖር ኖሮ ትመልሳላችሁ። ግን እዚህ ላይ ሲሊካን ራሱን ችሎ የለም። ሁሉም ሲሊኬት ይላችኋል እንጂ ሲሊካን ዳይኦክሳይድን ባንድ የያዘ የለም፣ ወይም ሲሊካ ባንድ ለብቻ የያዘ የለም ማለት ነው። እና መልሳችሁ ካልሽየም ሲሊኬት ኤንድ ካልሽየም አልሙናይት። ቼክ መጽሐፉ ላይም ቼክ ማድረግ ትችላላችሁ ማለት ነው። question 34 which one of the following is not a specific character of chemical industry using natural available raw material ይጠቀማል። yes involve chemical reaction to transform raw material into finished product consuming relatively large quantity of energy providing transport service to customer ይላል። መልሳችሁ ዲ ነው ማለት ነው። ትራንስፖርት አገልግሎት አይሰጡ፣ ሌሎቹ የኢንዱስትሪ ባህሪ ናቸው ማለት። 35 what is this substance? ይህ ሰብስታንስ ምን ይባላል? ኮንሰንትሬትድ ሰልፈሪክ አሲድ፣ ኦሌም፣ ሰልፈር ትራይኦክሳይድ፣ ሃይድሮጅን ሰልፌት። ኮንሰንትሬትድ ሰልፈሪክ አሲድ ይላቸዋል። ኮንሰንትሬትድ ሰልፈሪክ አሲድ ይባላል፣ ግን ኮመንሊ ስሙ ኦሌም ይባላል ማለት ነው። ኦሌም ብለን እንጠራዋለን። እዚህ ላይ ተቀምጣለች እንዳለ ፋሚንግ ሰልፈሪክ አሲድ ነው የሚባለው። ፈርኒንግ ፋሚንግ ሰልፈሪክ አሲድ አለ። ፋሚንግ ሰልፈሪክ አሲድ አለም ደግሞ ኦሌም የሚባለው ማለት ነው። ፓይሮ ሰልፈሪክ አሲድም ይባላል እና ኮመን ኔሙ ኦሌም ነው የምትባለው ይቺ ማለት ነው። ፋሚንግ ሰልፈሪክ አሲድ፣ ፓይሮ ሰልፈሪክ አሲድ ወይም ኦሌም ትባላለች። እንዳረሷት ኮንታክት ፕሮሰስ ላይ የምናውቀው ነው ማለት ነው።
ዋት ታይፕስ ኦፍ ካታሊስት ዩዝድ ኢን ዘ ኮንታክት ፕሮሰስ? ሜታል ካታሊስት አይጠቀም ብለናል መጀመሪያ ላይ እናመለሳችሁ። ቫናዲየም ፔንታ ኦክሳይድ ነው ማለት ነው። which of the following is the use of sulfuric acid in the manufacture of detergent and fertilizer as food preservative, digestive chews, as bleaching ይላችኋል። መልሳችሁ ኤ ነው። in manufacture of detergent and fertilizer ለምሳሌ ሰልፎኒክ አሲድ ከሰልፈሪክ አሲድን ከቤንዚን ጋር ሪአክሽን ከሰራ በኋላ የሚፈጠር ሰልፎኒክ አሲድ አለ። ሰልፎኒክ አሲድ ደግሞ ለዲተርጀንት ወይም ለአርጎ ለመስሪያነት እንጠቀምበታለን እና መልሳችሁ ኤ ነው ማለት ነው። question 38 what is the name of manufacturing process of sulfuric acid contact? ፍሬሽ ለአሞኒያ፣ ኦስትዋልድ ለናይትሪክ አሲድ። ስለዚህ ኮንታክት የሰልፈሪክ አሲድ ነው። ፍራሽ ፕሮሰስ ደግሞ ለማን ነው ማለት ነው? ለሰልፈር ነው። ሀበር ለአሞኒያ፣ ኦስትዋልድ ለናይትሪክ አሲድ። መልሳችሁ ኤ ነው። in the contact process what happen to the equilibrium when the pressure is increased? shift to product ነው። እንግዲህ ፕሬሸር ሲጨምሩ ኮንታክት ፕሮሰስ ላይ ማለት ሰልፈር ዳይኦክሳይድ ሪአክት ዊዝ ኦክሲጅን ጊቭ አስ ሰልፈር ትራይኦክሳይድ ነው። መጀመሪያ ላይ ይሄን ጥያቄ ሰርችላችኋለሁ። ሰልፈር ዳይኦክሳይድ ፕላስ ኦክሲጅን ጊቭ አስ ሰልፈር ትራይኦክሳይድ። እሱን ቼክ ማለት ትችላላችሁ። መልሱ ወደ ፕሮዳክት ሽፍት ያደርጋል። ምክንያቱም የተሻለ ፕሮዳክት ለማግኘት ፕሬሸሩ መጨመር አለበት ማለት ነው። ሌላኛው ደግሞ what is the name of manufacturing process of sulfur element ይላችኋል። ኮንታክት፣ ፍራሽ፣ ሀበር፣ ኦስትዋልድ አንሰር ኢዝ ፍራሽ ፕሮሰስ ይባላል። ስለዚህ ለዛሬ እዚህ ላይ ይበቃናል። ባይ ዘ ዌይ ኢንትራንስ ኤግዛም ላይ እዚህ ዩኒት ላይ ብዙ ጥያቄ አይመጣም። 2 ወይንም 3 ከበዛ 3 አለም 2 ጥያቄ ነው። ስለዚህ ያን ያክል እርግጥ 10ኛ ክፍል ካለው ላይ ልታገኙ ትችላላችሁ። ነገር ግን ይሄኛው ፖርሽን እናንተ በ12ኛ ክፍል ላይ ግን ብዙ ጊዜ በድሮ ኢንትራንስ ኤግዛም ብታስቡት አሁን በሁለቱም አመታት በፈርስት ራውንድ እና ሰከንድ ራውንድ ተደምሮ 2 ወይም 3 ጥያቄዎች ናቸው ያሉት እና ግን እንደነዚህ አይነት ጥያቄዎችን ፈተናው ላይ ጠብቁ። ቀላል ጥያቄዎች ናቸው። ራፍሊ የምታውቋቸው ጥያቄዎች ናቸው የምትጠይቁት። ቸር ሰንብቱ። መልካም የጥናት ጊዜ ይሁንላችሁ። ለዛሬ ይበቃናል። በቀጣይ ስለ ፖሊመር 50 ጥያቄዎችን ከኔ ጋር አብረን እንሰራለን ማለት ነው። 50 ጥያቄዎችን። ስለዚህ መልካም ጊዜ ይሁንልን።